ወንጌል የሚያመጣልህ እምነት አለ። ለምሳሌ ክርስቶስ ኃጢአታችን ሞተ፣ ተቀበረ፣ ተነሳ የሚለው ሳይሰበክልህ አሁን በ40 ቀን እና በ80 ቀን የሚሰማ ሕፃን ልጅ አለ። አሁን ወንጌል ተሰብኮለት የሚናገር አምናለው የሚል ሕፃን ልጅ አለ። እንዴት ነው የሚጠመቀው? ለምሳሌ መጽሐፍ ቅዱስ ሊጠመቁ የሚገባቸው ሰዎች ወይም ደግሞ ሊያምኑ የሚገባ ሰዎች መጀመሪያ ወንጌል ከተሰበከላቸው በኋላ እንጂ ሰው ሳያምን ይጠመቃል። የቀደመው እኮ ያመነ ነው። ያመነ የተጠመቀ ነው የሚለው ራሱ ቃሉ ራሱ የሚቀድመው ወንጌል ነው። ቀጥሎ ያምናል፣ ካመነ በኋላ ይጠመቃል። እሺ የ40 ቀን ሕፃን ልጅና የ80 ቀን ሕፃን ልጅ እንዴት ያምናል? እስኪ አንተ ራስህ ፍረድ። ምናልባት ይህንን የሚከታተሉ ሊኖሩ ይችላሉ። የ80 ቀን ሕፃን ልጅ አሁን ትናገራለች፣ ሕፃኗ ትሰማለች፣ ታስተውላለች። ክርስቶስ ለኃጢአትሽ ሞተ ተብላ ቢሰበክላት ያቺ የ80 ቀን ሕፃን ልጅ እንዴት ነው የምትሰማው እንዴ? ስለዚህ ለማመን የመጀመሪያ ወንጌል ሊሰበክለት ይገባል። አንድ ሰው እንግዲህ ከስንት ዓመት በኋላ ሰው ራሱን ችሎ መቆም እንደሚችል አይታወቅ። ከ17 ዓመት ከ15 ዓመት በኋላ ምናልባት ማስተዋል ይችላል እንጂ የ40 ቀን ሕፃን ልጅ አምናለሁ ብሎ እንዴት ይቀበላል? ለ40 ቀን ሕፃን ልጅስ እንዴት የሰበከ ሰው አለ? ወንጌል ኢየሱስ ያለው ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ፣ ያመነ የተጠመቀ ነው የሚለው። እንግዲህ ቤተክርስቲያን ላቋርጠው ይቅርታ፣ ቤተክርስቲያናችን የምታምነው እና የምትቀበለው ሕፃኑ ልጅ ቢያውቅም ባያውቅም ቢረዳም ባይረዳም ስርዓቱን ሲወስድ ጥምቀቱን ሲወስድ በ40 ቀኑ ወንድ ከሆነ ሴት ከሆነች በ80 ቀኑ በዚያ ቀን በቤተክርስቲያን ስልጣን መሰረት ሀብተ መንፈስ ቅዱስን ይቀበላል ነው የሚል ነው። አዎ ይኸውልህ ኢየሱስ የተናገረው ቃል ከሚያልፍ የሰማይና የምድር ማለፍ ይቀላል የሚል ተጽፏል። እንዴ የትኛው ነው? ቤተክርስቲያናችን እኮ እንደ ክርስቶስ ቃል ካልሆነ የምታስተምረው ሌላ ልዩ ወንጌል የሚለው አለ ማለት ነው። ልዩ ወንጌል አንድ ሰው ሳይሰበክለት እንዴት ነው የሚጠመቀው? እምነት ከመስማት ነው። መስማትም በእግዚአብሔር ቃል ነው ወይም በክርስቶስ ወንጌል ነው። ሰው የክርስቶስን ወንጌል ሳይሰማ እንዴት አምናለሁ ይላል? አየን እኮ ማመናቸውንም አየን እኮ። እና ይሄ ትክክል አይደለም። የመጀመሪያ አንድ ሰው ወንጌል ሊሰበክለት ይገባል። ወንጌል ከተሰበከለት በኋላ ወይ ያምናል ወይ አያምን። ካመነ ይጠመቃል። ልክ እንደ ጃንደረባው ኢየሱስ ባነው ፊልጶስ የሚባለው ሐዋርያ ለጃንደረባው የክርስቶስን ወንጌል ከሰበከለት በኋላ እንዳልጠመቅ የሚከለክለኝ አለን ሲል በፍጹም ልብ ካመንክ ተፈቅዶልሃል አለው። በፍጹም ልብ ካመንክ። የመጀመሪያ ግን ፊልጶስ ለጃንደረባው ወንጌል ከሰበከለት በኋላ ነው ጃንደረባው ያመነው። ስለዚህ ጃንደረባው ካመነ በኋላ ያመነውም ኢየሱስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ከዚያ ተጠመቀ። ስለዚህ ሰው የመጀመሪያ ወንጌል ሊሰበከለት ይገባል። ልክ እንደ ጃንደረባው ከተሰበከለት በኋላ ያምናል። ካመነ በኋላ ይጠመቃል። ከተጠመቀ በኋላ ይድናል። ያላመነ ግን ይፈርድበታል። እንግዲህ ጥሩ እርስዎ እንደሚሉት ልክ ነው፣ ሊሆን ይችላል። ግን ቤተክርስቲያናችን እኮ ለቤተሰቦቻቸው ለወላጆቻቸው ወንጌል እየሰበከች እያስተማረች ነው ያሳደገቻቸው። ምን አይነት ወንጌል? በ80 ቀንና በ40 ቀን የሚል የለማ። እኔ አሁን በአዲስ ኪዳን በክርስቶስ ትምህርት ውስጥ የለም። በ80 እና በ40 ቀን የሚል ትምህርት የለም። ኢየሱስ ክርስቶስ ወንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ለሐዋርያት ሲያዛቸው ዋናው ተልኳቸው በአብና በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው። የ80 ቀን ሕፃን ልጅ ደቀ መዝሙር ይሆናል? የ40 ቀን ሕፃን ልጅ ደቀ መዝሙር መሆን ይችላል? ስለዚህ እንደ አዲስ ህዝቡ ወንጌል ተሰብኮለት ሊጠመቅ ይገባዋል። እንደ አዲስ ኢየሱስ ክርስቶስ ተሰብኮለት ካመነ በኋላ ይጠመቃል። እንደ ጃንደረባው ሳያምን እንዴት የሚጠመቀው?
እንደው በጣም ይቅርታ መቼም ብዙ ሰዎች እርሶም ሌላም ሰው ሲባል እንሰማለንና ይቺ ቤተክርስቲያን ወንጌል ትስበክ ለህዝቡ ወንጌል ትስበክ ትላላችሁ ብዙ ጊዜና ይቺ ቤተክርስቲያን ወንጌል አልተሰብክም እያላችሁ ነው። ለስንት ሺህ ዓመታት እኮ ቤተክርስቲያኑ